ዛሬ በጣም ነው ደስ ያለኝ። ይሄን የምታዩትን ቦንዳ ቤት ለአንድ እድለኛ ሰው በነፃ ልሰጥ ነው። በህይወቴ ለመጀመሪያ ጊዜ ህይወቴ ሊቀየር ነው። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። ዛሬ በጣም ነው ደስ ያለኝ። ይሄን የምታዩትን ቦንዳ ቤት ለአንድ እድለኛ ሰው በነፃ ልሰጥ ነው። ይሄ የምታዩት እንዳለ ልብስ፣ ብረቱ፣ አሻንጉሊቱ ከነቤቱ ቁልፍ ልሰጣችሁ ነው። በመጀመሪያ ደረጃ ከናንተ የሚጠበቀው ይህ ቪዲዮ ቫይራል እንዲሆንና ብዙ ሰዎች ጋር እንዲደርስ ላይክ፣ ኮፒ ሊንክ፣ ሼር ማድረግ ነው። ከዛ ደግሞ የኛን አካውንት 100,000 ፎሎወር ለሚያስገባ ሰው ቻሌንጅ ስጡት፣ ሜንሽን አድርጉት። ያም ሰው ቻሌንጁን ከተቀበለና የሜሪ ቦንዳን አካውንት 100,000 ፎሎወር ካስገባ እኛ ይህንን የምታዩትን ቦንዳ ቤት ከነ ልብሱ ከነ ብረቱ ከናሻንጉሊቱ እያንዳንዱን ዕቃ ከነ ቁልፍ አስረክበን እንወጣለን። እንግዲህ ሜሪ ቦንዳ 3 ብራንች እንዳለው ታውቃላችሁ። የለመደ ብራንቹን ነውና የሚሰጣችሁ ይድል እንዳያመልጣችሁ። በህይወቴ ለመጀመሪያ ጊዜ ህይወቴ ሊቀየር ነው። 3 አመት ሊስትሮ ሰርቻለሁ። ቤተሰብ ከዚህ ሊስትሮና ከድህነት የሚያወጣ ትልቅ እድል ከፊት ያለ። እድሉ ምን እንደሆነ አንዴ ሰምተን እንመለስ። የሜሪ ቦንዳን አካውንት 100,000 ፎሎወር ካስገባ እኛ ይህንን የምታዩትን ቦንዳ ቤት ከነ ልብሱ ከነ ብረቱ ከናሻንጉሊቱ እያንዳንዱን ዕቃ ከነ ቁልፍ አስረክበን እንወጣለን። ቤተሰቦች እንግዲህ ቪዲዮውን እንዳያችሁት ነው። ከስር ሜንሽን ያደረኩላችሁን አካውንት ፎሎ አድርጋችሁ 100,000 ካስገባችሁት የዚህ ቻሌንጅ አሸናፊ ይሆናለሁ። እባካችሁ ይሄን ቻሌንጅ እንዳሸንፍ የምትችሉትን ያክል ሼር፣ ኮፒ ሊንክ እያደረጋችሁ አግዙኝ እንዳሸንፍ። ቤተሰብ አመሰግናለሁ። አደራ ይህንን ቪዲዮ የራሱን ስራ እንዲሰራ የምትፈልጉት ጓደኛችሁ፣ ወዳጃችሁ፣ ወንድምህታችሁ ብቻ ለምትፈልጉት ሰው አድርሱት። ታውቁት ሜሪ ቦንዳ 1.5 ሚሊዮን የሚገመት ቦንዳ ቤቷን ያስለመደችውን ብራንቿን በስጦታ ልትሰጥ ነው። የቀረው ቀን ደግሞ በጣም ትንሽ ቀን ነው። ከእናንተ የሚጠበቀው ቆንጆ ቪዲዮ መስራትና ቪዲዮ ቫይራል ከወጣላችሁ ያው ቻሌንጁ ይሰጣችኋል። 100,000 ፎሎወር የእሱ አካውንት ላይ ከጨመራችሁ 1.5 ሚሊዮን የሚገመት የቦንዳ ልብሶች፣ አሻንጉሊቶች፣ ብረቶች ከነቤቱ ከናስለመደችው ቤት ትታላችሁ ነው የምትወጣው። ይህ ቪዲዮ እንግዲህ ብዙ ሰው ጋር እንዲደርስ ሰባካችሁ ሼር አድርጉ፣ ኮፒ ሊንክ አድርጉ። ቪዲዮ እየሰራችሁ ያላችሁ ሰዎች በጣም ደስ ብሎናል፣ በርቱ። ሁላችሁም አደራ የሜሪ ቦንዳን አካውንት ሜንሽን ማድረግ እንዳትረሱ። እንግዲህ እኔ ለሁላችሁም እንዲቀናችሁ እመኛለሁ። በእኔ ፐርሰናል አካውንትን ብትልኩልኝ ሁላችሁንም ሪፖስት አደርጋለሁኝ። ጉድ ላክ። እንግዲህ የዚህ ጀርኒ አንዱ አካል በመሆኔ በጣም ደስ ብሎኛል። ሁላችሁም እንወዳችኋለን። የሜሪ ቦንዳን አካውንት ፎሎ ማድረግ እንዳይረሳ። እንግዲህ የሜሪ ቦንዳን ቻሌንጅ ማን እንዳሸነፈ ታውቋል። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። በዛ ላይ ደግሞ ከነ ከስተመሩ ታውቃላችሁ። ማን ያሸነፈ ይመስላችኋል? እስቲ ገምቱ። ለማንኛውም በጣም ብዙ ቪው በማግኘት ይህንን ቻሌንጅ እንዲሰጠው ያሸነፈው በረከት ሊስትሮ ሲጠርጋ ሳምሮ ነው። ቲክቶክ ስሙ እንደዛ ነው የሚለው። በ7 ቀን ውስጥ ከተሰሩ ቪዲዮዎች የሱ 1.8 ሚሊዮን በመታየት አንደኛ መሆን አስችሎታል። ስለዚህ ቻሌንጁን ለሱ ነው የምንሰጠው። አላወቀም። አሁን እንነግረዋለን ማለት ነው። እንደወለደት ሪአክሽኑን አብረን እናያለን። ወይ ሰላም፣ እንዴት ነህ? በረከት ነህ? አዎ በረከት። ህሊና እባላለሁ ከቲክቶክ ወይም ደግሞ ከሜሪ ቦንዳ ነው የምደውልልህ። ህሊና ሰላም ነሽ? ደህና ነኝ። እንዴት ነህ? ደህና ነህ? 100,000 ፎሎወር መጨመር ነው። እሱን ኦፖርቹኒቲ ደግሞ አንተ ነህ ያሸነፍከው። በሰባቱ ቀናት የአንተ ቪዲዮ ነው በደንብ ብዙ የታየውና እንኳን ደስ አለህ። 1.5 ሚሊዮን ብሩን ቦንዳ ቤት ከነቃው ከናሻንጉሊቱ አንተ ነው የምትወስደው ማለት ነው። እግዚአብሔር ነው ያደረገው። የለም መጀመሪያ ብዙ ቪው ያለው ሰው ያው ቻሌንጁ ይሰጣዋል። እኛ ጋር መተህ ዲል ካረግንበት ቀን ጀምሮ 100,000 ፎሎወር እንዳስገባህላት ያው እናስረክብሃለን ማለት ነው። ቁልፍህን ትወስዳለህ። አራይ ከብደኝ። ህዝብ ከኔ ጎን ነው። እንኳን ደስ አለህ። ባይ። እንግዲህ የበረከት ሪአክሽን እንዳያችሁት ነው። ህዝብ ከኔ ጎን ነው፣ እግዚአብሔር ነው የረዳኝ ብሏል። በጣም ደስ ይላል። እንኳንም ማረገለት ነው። እኔ በጣም ደስ ብሎኛል። ሁላችሁን በጣም ነው የምወዳችሁ። ይሄን ቪዲዮ ኮፒ ሊንክ፣ ሪፖስት አድርጉ፣ ፎሎ አድርጉን። ባይ። ዛሬ የት እንደምገኝ አታምኑም። በረከት ሊስትሮ ሲጠርጋ ሳምሮ ጋር መተናል። ያውላችሁ እዛ ጋር በጣም ነው ደስ ያለኝ። እንደምታውቁት የ1.5 ሚሊዮን ብሩን ቦንዳ ቤት አሸናፊ በረከት ሊስትሮ ሲጠርጋ ሳምሮ ነው። በህይወቴ ለመጀመሪያ ጊዜ ህይወቴ ሊቀየር ነው። ዛሬ ለተወሰነ ሰዓት ስራ ልናስፈታው ነው። ምክንያቱም ሱቁን ልናሳየው ስለሆነ እንሂድ። እንዴት ነህ? ሁሉ መልካም፣ ሁሉ ቆንጆ። እንኳን ደስ አለ። እንኳን አሁን ደስ አለ። እንደዚህ ቆንጆ ነው እንዴ? አረ ቆየ
ሰላም ነው? ደህና ነኝ። ደህና ነህ አይደል አንተ? እግዚአብሔር ይመስገን። ዛሬ ጫማዬን ፏል አስደረጋት ነው፣ ግን ስራ መፍታት አይቀርም። ሱቅህን ዛሬ ነው የምናሳየክ። ለኢትዮጵያ ሕዝብ እኔ ቃላት የለኝም። ይሄ የሆነው ቤተሰብ በእኔ አይደለም በእናንተ ነው እና በእግዚአብሔር ነው የሆነው። ክብር ይስፋ ብያለሁ። አመሰግናለሁ ሁላችሁንም። አንተ ማሸነፍህን ስታውቅ ቪዲዮን ስታይ ምን ተሰማ? ቪዲዮን ሳየው እኔ እንቅልፍ ራሱ አልተኛውም። እግዚአብሔር የእውነት ቁጭ ብዬ ነው ያደርኩት። በቃ ዝቅ ዝቅ ያለ ከፍ ከፍ ይላል ቃሉም። እግዚአብሔር ይመስገን። እንግዲህ ይኸው በቃሉ መሰረት እንግዲህ ሊሆን ነው ማለት ነው። በእኔ ላይ እየተፈጸመ ነው ቃሉ። ቤተሰብ በጣም ደስ ብሎኛል። በነገራችን ላይ ስለዚህ አሁን ተያይዘን ስራ ዘግተህ እንግዲህ ሱቅህን ለማየት ማለት ነው። እቺ ናት ሰው ያደረገችኝ። በነገራችን ላይ ከዚህ በኋላም ኃላፊነት አለበት የግዴታ የሜሪ ቦንዳ አካውንት ላይ 100,000 ፎሎወር መጨመር አለበት። አንተ ግን እርግጠኛ ነህ ኦሬዲ አንተ እንደሆነ? አዎ ቤተሰብ እንግዲህ በባለፈው የሰራሁትን ቪዲዮ ቸኩዬ አላጣራውም ነበርና መጀመሪያ ቪው ነበር የፈለጉት እነሱ። በቪው አንደኛ ስለሆንኩኝ ተመርጫለሁ። ከዚህ ሰዓት ጀምራችሁ ፎሎ አድርጉላቸው። እኔ ራስ አግዛለሁ። ይሳካል። ገብተናል ይላል ፋሚሊ። ሱቁም እንደሚመስል እስካሁን በረከት አላየሁም። በስመ ዛሬ ፋይናሊ ሱቁን ልናሳየው ነው። ሱቁም እንደሚመስል እስካሁን በረከት አላየሁም። እንግዲህ እጉት ላይ ነው ቤተሰብ ለሱቅ ከዚህ በኋላ በስመ የእውነት ቤተሰብ እግዚአብሔር እኔ ምን እንደምላቸው አላቅም። በመጀመሪያ እግዚአብሔር ይመስገን። የእውነት ይሄ ለኔ በጣም ትልቅ እድል ነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። ምን እንደምል አላቅም። መላ ኢትዮጵያ ሕዝብ በጣም ከልብ ያመሰግናለሁ። እኔ ላምን አልችልም። ቤተሰብ እግዚአብሔር ነው ያደረገው ይሄንን። ቤተሰብ በቃ ጸሎቴን ሰምቶ ነው ጸልዬ ነበረ። እግዚአብሔር ይመስገን። ሁላችንም በጣም ነው የማመሰግነው። በሪናችን በጣም አመሰግናለሁ። እንደነገርኳችሁ ነው ቅድም ቤተሰብ ሁላችሁም ፎሎ አድርጉና 100,000 ጨምሩ። ሱቄን ልረከብ ታደርጉታላችሁ። ተማመንባችኋለሁ 100% ቤተሰብ ሁላችሁም ካሁን ሰዓት ጀምሮ የኔ አካውንት ፎሎ አድርጉ። በ24 ሰዓት ውስጥ እንደው ምን ብሎ ከቻልን አመሰግናለሁ። 100,000 ፎሎወሩን ሲጨምር እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንና ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? በረከት እኔ ሰባት ቀንስ ገዝቻለሁ። እሺ ችግር የለም። አንቺ ካስተመር እንድትሆኝ ይሄን 2,000 አደርግልሻለሁ። በቀጣይ ስትመጪ እንግዲህ እናሳካዋለን። ቤተሰብ በረከት ሊስትሮ ሲጠርጋ ሳምሮ ሊቀየር ነው ወደ ቦንዳ ኑሮ። ቤተሰቦች ይሄን የምታዩትን ቦንዳ ቤት እንግዲህ ለኔ ሊሰጠኝ ነው ማለት ነው። ይሄ የሚሰጠኝ በእናንተ አንድ ፎሎወር ነው። ቤተሰቦቼ እናንተ ፎሎ አድርጋችሁ 136,000 ፎሎወርስ አላቸው። 236,000 ፎሎወርስ ከገቡ ይሄ ቦንዳ ቤት ይሰጠኛል። አካውንታቸውን ከስር ሜንሽን አድርጌያለሁ። ሁላችሁም ፎሎ ማድረግ ከእናንተ ከምናችሁም የሚቀንስ ነገር የለም። ያው በባለፈው ቪዲዮ ሰርቼ ፎሎ አስደርጋቸው ነበር። ነገር ግን እነሱ ፎሎ አልነበረ መጀመሪያ የፈለጉት ቪው ነው። በቪው ደግሞ አንደኛ ስለወጣው እኔ ተመርጫለሁ። አሁን 100,000 ፎሎወርስ ከኔ ይጠበቃል። ቤተሰቦቼ በባለፈው ሳላቅ ነበር ቪዲዮ የሰራው ሳላጣራ ዝም ብዬ። ስለዚህ ሁላችሁም ፎሎ አድርጉና 100,000 ጨምሩልኝ። ይሄ ቦንዳ ቤት ይሰጠኝ። ቤተሰብ ህይወቴ ይቀየር። ፕሊስ ሁላችሁም ተባበሩኝ። አመሰግናለሁ። ተሳካልኝ ቤተሰብ። ቤተሰቦቼ እንግዲህ በባለፈው የተሰጠኝ ቻሌንጅ ተሳክቶልኛል። ሁላችሁንም በጣም አመሰግናለሁ። አሁን የቀረኝ 58,000 ፎሎወርስ ብቻ ነው። 58,000 ፎሎወርስ እንደጨመረልኝ ቦንዳ ቤቱን ለኔ ያስረክቡኛል። ከስር ሜንሽን ያደረኩላችሁን አካውንት ሜሪ ቦንዳ የሚለውን ፎሎ አድርጋችሁ አሁን 178,000 አላቸው። 236,000 ከገቡ ለኔ ቦንዳ ቤት ይሰጠኛል። ይሄን ማድረግ ለእናንተ ቀላል ነው። ቤተሰብ ሁላችሁም ፎሎ በማድረግ ቻሌንጁን እንግዲህ አሸንፊያለሁ። ደግሞ ቦንዳ ቤቱ እንዲሰጠኝ ተባበሩኝ። ሁላችሁንም በጣም አመሰግናለሁ። 3 ዓመት ሊስትሮ ሰራው። አሁን ግን የቦንዳ ቤት ባለቤት ልሆን ነው። በጣም ደስ ብሎኛል። ቤተሰቦቼ የተሰጠኝ ቻሌንጅ 30,000 ብቻ ፎሎወርስ ይቀረዋል። ሁላችሁም ከስር ሜንሽን ያደረኩትን አካውንት አሁን 206,000 ደርሰዋል። 236,000 እንደገቡ ይሄን የምታዩትን ቦንዳ ቤት ያስረክቡኛል። ፎሎ ማድረግ ከእናንተ ከምናችሁም አይቀንስም። የሰው ደስታ የሚያስደስታችሁ ሰዎች ሁላችሁም እየገባችሁ ፎሎ አድርጉና ፎሎወሩ ሙሉልኝ። እኔም ቦንዳ ቤቱን ልረከብ እስከምረከብ ጓጉቻለሁ። ሁላችሁንም አመሰግናለሁ። ዝናብና ብርዱ ቀን ከሌት ሲወቃን ይኸው ስራችንን አለን እየሰራን ጠንክረን ወጥረን ይህም ያልፋል ብለን ቤተሰብ እንግዲህ እግዚአብሔር ይመስገን አሁን 16,000 ፎሎወርስ ብቻ ይቀራቸዋል። ሁላችሁም ከስር ሜንሽን ያደረኩላችሁን የሜሪ ቦንዳን አካውንት ፎሎ አድርጋችሁ አሁን 220,000 ደርሰዋል። 236,000 እንደገቡ ይሄን የምታዩትን ቦንዳ ቤት ለኔ ያስረክቡኛል። ፎሎ ማድረግ ከምናችሁም አይቀንስም። ሁላችሁም ፎሎ አድርጉልኝ። አመሰግናለሁ። ባለውለታዬን ይዤ ወደ አዲሱ ሱቅ መጥቻለሁ። ቤተሰብ
1.5 ሚሊዮን ብር ያወጣል የተባለውን ቦንዳ ቤት ልረከብ ነው። አሁን የቀረኝ 15000 ፎሎወርስ ብቻ ነው። ሁላችሁም ከስር ሜንሽን ያደረኩላችሁን የሜሪ ቦንዳን አካውንት ፎሎ አድርጋችሁ አሁን 221000 ደርሰዋል። 236000 እንደገቡ ይሄን 1.5 ያወጣል የተባለውን ቦንዳ ቤት ቆጥረን እንረከባለን። ፎሎ ማድረግ ከምናችሁም አይቀንስም። ሁላችሁም ፎሎ አድርጉልኝ። አይ ላቭ ዩ ሶ ማች። አመሰግናለሁ። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ። ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳየ ብሎኝ ትናንትና ባለሙያው ወስጄ አሳይቼው ነበር። ቤተሰቦቼ ባለሙያውን ሲያየው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ። እና ዛሬም እጄ ለመረከብ እጄ አናግሬያቸው ነበረ። ሰደቡኝ፣ ቤተሰብ ተሳለቁብኝ። አወራኋቸው በፍቅር ሊሰሙኝ ፈቃደኛ አይደሉም። ቤተሰቦቼ እናንተም የተባበራችሁኝ 1.5 የሚያወጣ ቻሌንጅ ያሸንፋል የወንድማችን ይቀየር ብላችሁ ነበር። ነገ ተቀይሬ እኔም ቤተሰቦቼ እናት አባቶቼን አግዛለሁ ብዬ ነበር ቻሌንጁን አክሴፕት ያደረኩት። ነገር ግን እነሱ ድራማ እየሰሩ ነው። ቤተሰብ ፍትህ ይገባኛል፣ ፍትህ ሊሰጠኝ ይገባል። የኢትዮጵያ ሕዝብ አይታችሁ ዝም አትበሉ። ፍርዴን ስጡኝ። በቃ እናንተ ፍረዱኝ። ድሀ ስለሆንኩ ነው እንጂ እኔ የሚቀለድብኝ። በጣም ደብሮኛል።